Yo guys, this is Girmay. Now I'm gonna talk about fast English, fast or more pronounced. ሰላም እንደናችሁ አሁን ይዘላችሁ የመጣሁት ፈጣን እንግሊዝኛ ወይም ፈጣን እንግሊዝኛ ወይ pronounced ዝኾነ ማለት ወይም pronounced የሆነ እንግሊዝኛ ማለት ነው። ሓደ ጊዜ ፈረንጆች ስናገርቶሎ ወይ ፈረንጅ ተናገርቶሎ ዘይስማዕና ነገር እንድሎ አቤት ትምርቲ ጎዛት ነሆን በግራመርሞ ዳር መጨረሹ እንደገና ታይ ነሆን ማለት በጣም አይሰማዕናን ማለት ዘይስማዕና ብሎ ማለት በጣም አነ ጎዜ በእንግሊዝኛ ግን እንግሊዝኛ አይሰማዕ ያቀላጤ ፈገለ ዝብል ሰበሎ ስለዚህ America in English, British English, Canadian and Black English በጣም ዝተፈላልይ ስለሆነ ይተደማምጾም ማለት ወይም በጣም የተለየ ስለሆነ ነው pronunciation-አቸው ኦኬ የዓለም እንግሊዝኛ በጣም ብዙ ነው fast English አሜሪካኖች black በተለይ black and Canadian የሚናገሩት እንግሊዝኛ በጣም ፈጣን ነው ስለዚህ እሱን እንዴት አረጋን our daily communication እናዳብራለን ምናየው አሁን እሺ ስለዚህ ሰብስክራይብ አድርጉ ሼር አትርሱ ኦኬ እና ሒዘልኩም መጽ ዘለኹ ሰብስክራይብ ሼር አይትረሱ ደቂ ዓበይቲ ምክንያቱ more ንተወሰኺ ቪዲዮታት ማለት እዩ so okay let's see the fast English okay instead of going to gonna እንላለን አስረብልና ማለት እሺ going to okay going to gonna نبل wanted to wanna نبل going to ማለት መኻድ ወይ መኻድ ማለት እዩ gonna إلنا fast نزارب wanted to midlay ወይም ሙኻን wanna example I want to be a doctor I want to be an engineer መሆን ፈልጋለሁ ወይ ኢንጂነር ኾን ይደሊ ዶክተር ኾን ይደሊ ሐኪም ኾን ይደሊ ክንብል ኸይና ወይ ዶክተር ኾን ይደሊ ንማል ማለት fast English another is have to or must to ንማል እንደገና ጎራ እናለን እሺ I gotta go right now ማለት ምን ይችላልን ምን ማለት ነው ወይ ታይ ማለት እዩ I have to go ማለት simply هذا خيدي نمال you see بيهم አይሰማዕና I have to go ተይልና ሓደ ሰብ ወዳ ቢና እንሰምዕ I gotta go ካለን ወይም እንድሕሪልና ግን አንሰማም በተወላ አንሰማውም ወይም አይነዳምጹ ማለት እዩ ስለዚህ fast English ይባላል እዚ okay so guys for more videos subscribe my channel okay